ቀላል ሰው እንዳልመስልሽ ኪሎና ምን አልሽ አንቺ ረጥጋ አርፈሽ ብትቀመጪ ይሻልሻል እሺ አለበለዚያ በቻይና ካራቴ ነው ማጦዝሽ እሺ ልክ እንደዚህ አርጊ ምንድነው የሚያስቅሽ ቻይና ማለት የካራቴ ማይኮፒ አላት እንዴ አረ በሰፈጥ አንቺ አጋጭሽ እኮ ነኝ ልታከብሪኝ ይገባል እሺ ለነገሩ እኔ ካንቺ ጋር ምን አጨቃጨቀኝ አባትሽ ጋር ደውዬ ሚሊዮን ብር ላኩ ነው የምላቸው ምንድነው የሚያስቅሽ ሚሊዮን በዘራችን ራሱ ሚሊዮን የሚባል ሰው አናውቅ እሱን ስትገረፊ ታወሪዋለሽ እሺ ማን ነው ደሞ ሄሎ ይሰማሉ ልጆትን አግቻታለሁ ማንኛዋን አዋራቸው ሄሎ አባዬ ደህና ነህ ረዱዬ አንቺ ነሽ እንዴት አገትሽ ወይኔ እናት አዎ ነኝ እንዴ አልቅሽ እንጂ ሚሊዮን ላኩቢያቸው ቁርስ በላ አባዬ አዎ ወይኔ እናት ቁርሴን በልቼ አሁን ስራ ላይ ነኝ ተሳፋሪ እየጠበቅኩ አንቺስ በላሽ አሁን ልበላ ነው ምንድነው የምትበይው ከዛም ትቼ ነው የምሰጥሽ ደፋር እንዴ እጋታውን እኮ ረሳችሁት ጭራሽ ልትበይ በሩን ላኩቢያቸው እሺ አባዬ አባ ወይዬ ልጄ በጣም ወደሃለሁ እኔም የኔ ልጅ ልጆትን ከፈለጉ ሚሊዮን ብር ይላኩ እሺ ልጄ እልካለሁ ለመሆኑ ዋና ስራ ከገታ ነው ስራ ሲጠፋ አገታውን ዛሬ ነው የጀመርኩት ልጆት የመጀመሪያ ደንበኛዬ ናት ልጄን እጅ መፍቻ ያረካታ ምን አሉ አይ ነገሩ ነው ለመሆኑ ሹፍርና ተምረሃል አዎ ግን አየሩ አይነፋም አሁን ይነፋል የኔ ልጅ ለምን ታዲያ ያንጎ ፕሮን ተጠቅመ በሳምንት እስከ 45000 ብር አታገኝም ቦነስም ታፍሳለ በዛ ላይ ጥሪውም አይቋረጥም አልገባኝም ይኸውልህ የኔ ልጅ ያንጎ ፕሮ አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር ላይ በማውረድ የትም ሄድ ሳይጠበቅብህ እዛው በ5 ደቂቃ ተመዝግበ ስራ መጀመር ትችላለህ በጣም ደስ ይላል ይሄን መታውቀዋለሁ ታየኔ ልጅ ደፋችሁ እንዴ ገና ስራ ሳልጀምር ልደፉኝ ነው እንዴ ልጄን በደና ጊዜ ራሷን መከላከል አስተምሪያታለሁ አንተም ያንጎ ፕሮን በመጠቀም ራስን ቀይር ከዛም አልፎ ተርፎ ቤተሰብና ሀገርን ትለውጣለህ ቻው እንግዲህ ወይ ጉድ ቻው እሺ አባቴ በቃ ቢያንጎ ልሸኝሻ ራንገትሽ እንዳይቀጭ ደሞ ምን ታክላለች የሰማይ ስባሪ መናፍስትም አለባት